አብዱል ጀሊል አሊ ኪነት ያገነነው አጼ በሚለው መጽሐፉ ላይ አንድ አብያተ ክርስቲያናትና ንዋያተ ቅዱሳት በተመለከተ የጻፈው ጽሑፍ አለ። ይሄንን መጽሐፍ ሳመጣው የሱን ኦፒኒየን አይደለም የጻፈው። እኛ የታሪክ ድርሳናት ብለን የተቀበልናቸው ሃይማኖት ከግምት ሳይገባ፣ ምክንያቱም ይሄንን መጽሐፍ የጻፈው አብዱል ጀሊል አሊ የእስልምና እምነት ተከታይ ነው። እኔ አፈወርቅ የኦርቶዶክስ እምነት ተከታይ ነኝ። ይሄንን መጽሐፍ ሳመጣው አብዱል ጀሊል ይሄንን መጽሐፍ ሲጽፈው በእስላማዊ አስተሳሰቡ መሰረት አይደለም። ሪፈር ያደረጋቸው መጽሐፎች የታሪክ መጽሐፍ ብለን የተቀበልናቸው መጽሐፎች ነው ሪፈር ያደረገው። እነዛ መጽሐፎች ናቸው ይሄን የሚነግሩ። የምስራቅ የምዕራብ ከደቡብ የተደረሱት የነበሩ ዘመቻዎች ቤተክርስቲያን የማውደም አብያተ ክርስቲያናትን የማቃጠል ንዋያተ ቅድሳትን የመዝረፍ እንቅስቃሴዎች ብቻ ናቸው። ከሰሜን የመጣው እንቅስቃሴ በሙሉ የቅድስና እንቅስቃሴ ነው፣ የሀገር የማቅናት እንቅስቃሴ ነው፣ ሀገር አንድነት የማስከበር እንቅስቃሴ ነው፣ ሌሎችን የህብረተሰብ ክፍሎች የማሰልጠን እንቅስቃሴ ነው ተብሎ የሚቀርበውን ትርክት የሚንድ ስለሆነ ነው ማቀርበው። ምክንያቱም መናድ ስላለበት ያተር